በዓለማችን ላይ ሰዎች ሊጠፉበት የሚችሉባቸው ብዙ ቦታዎች አሉ። ለወራት ብዙ ፍለጋዎች፣ ብዙ ምርመራዎች ተደርገውም እንኳን እውነታው ተደብቆ ለዘላለም ሊቀር ይችላል። በዛሬው እውነተኛ ታሪካችን ሊሃው ስለተባለ ወጣት የምናወራ ይሆናል። ከ3 ጓደኞቹ ጋር የሚወደውን ሃይኪንግ ለማድረግ ወደ አንድ ግዙፍ የሆነ ተራራ ይወጣል። ነገር ግን እዛ ተራራ ላይ የተፈጠረው ነገር ድፍን ሀገሪቷን ነበር ያነጋገረው። ወደ ዛሬው እውነተኛ ታሪካችን ከማለፋችን በፊት ግን እንደተለመደው ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ ኦክቶበር 21 1990 ዓ.ም ከጠዋቱ 4 ሰዓት ተኩል አካባቢ ሊ ሃንሹ የተባለ የ30 ዓመት ወጣትና 3 ጓደኞቹ በሰሜናዊ ታይዋን በሚገኘው ቢሉ በተሰኘው ተራራ ሃይክ ለማድረግ ይወጣሉ። ቡድኖቹ ሃይክ ሲያደርጉ የቆዩት ለተወሰኑ ሰዓታት ቢሆንም አራቱም ጓደኛሞች እየደከማቸው ይመጣል። ነገር ግን ሊን ጨምሮ አራቱ ጓደኞቹ ጉዟቸውን እስኪጨርሱ ድረስ ወደ ተራራው እርምጃቸውን ይቀጥላሉ። ከተወሰኑ እርምጃዎችም በኋላ እነ ሊ ትንሽ ረፍት ለመውሰድ ይቀመጣሉ። ሊ በሙያው የባንክ ማናጀር ሲሆን ከስራ ውጪ ተራራዎች ላይ ሃይክ ማድረግ የሚያስደስተው ሰው ነበረ። ቢሉ ወደ ተባለው ወደዚህ ተራራም ሃይክ ለማድረግ ካሰበ በጣም ቆይቶ ነበረ። ምክንያቱም ታይዋን ውስጥ ሃይከሮችን ይፈትናሉ ከሚባሉት ትልልቅ ተራራዎች መካከል አንዱ ነበረ። ከታች ከመነሻው ጀምራችሁ የመጨረሻው የተራራው ጫፍ ላይ በመድረስ ወደ ታች እስክደርሱ ድረስ 8 ሰዓታትን ነበር የሚፈጀው። በዚህም ምክንያት ታይዋን ውስጥ ከሚገኙ ተራራዎች ሁሉ ለሃይከሮች ከባዱ እንዲሆን ያደርገዋል። በተለምዶ ይሄ ተራራ እጅግ በጣም ታዋቂ በመሆኑ ብዛት ያላቸው ቱሪስቶችን በየቀኑ ያስተናግዳል። ነገር ግን በዛሬው ዕለት አራቱ ጓደኛሞች ከነጋ ጀምሮ አንድም ሰው አልተመለከቱም። የአየር ንብረቱ ጥሩ ነበረ። ቀኑ እሁድ ነበረ። ቱሪስቶች ሊመጡ የማይችሉበት ምንም ምክንያት አልነበረም። ነገር ግን እነ ሊ በዛሬ ቀን ሙሉ ተራራው የብቻቸው ይሆናል። ሊና ጓደኞቹ በረፍታቸው ወቅት ትንፋሻቸውን ሰብስበው ትንሽ ምግብ ከበሉ በኋላ ጉዟቸውን ይቀጥላሉ። ምንም እንኳን የነበሩበትም ከፍታ እይታው እጅግ አስገራሚ ቢሆንም ወደ ተራራው ጫፍ ለመድረስ ገና በጣም ብዙ መንገድ ይቀራቸው ነበረ። በዚህም ቡድኖቹ ጉዟቸውን ይቀጥሉና ትንሽ ከተራመዱ በኋላ አንድ በጣም ታዋቂ ቦታ ላይ ይደርሳሉ። ይሄ ቦታ ከታች ወደ ላይ ለመውጣት ገመዶችን እንዲጠቀሙ የሚያዝ ቦታ ሲሆን ብዙ ቱሪስቶች ፎቶቸውን እዚህ ጋር ነበር የሚነሱት። ቡድኖቹም እዚህ ቦታ ላይ ከደረሱ በኋላ ፎቶ መነሳት ፈልገው ስለነበር ተራ በተራ ገመዱ ላይ እየወጡ ፎቶ ይነሳሉ። ቡድኖቹ የተራራው ጫፍ ላይ ብዙም አልቆዩም ነበር። ካስታወሳችሁ ተራራውን ወጥቶ ለመውረድ 8 ሰዓታት እንደሚፈጅ ነግራችሁ ነበር። በዚህም ቀኑ ሳይጨልም የተወሰኑ ፎቶዎችን ተነስተው ምግባቸውን ከበሉ በኋላ ወደ ታች አብረው መውረድ ይጀምራሉ። ቡድኖቹ ጠዋት ላይ ጉዟቸውን ወደ ላይ ሲያደርጉ ሙሉ ሰዓቱን አብረው ነበሩ። ማናቸውም አልተለያዩ። ሲመለሱ ግን በተወሰነ መልኩ ተከፋፍለው ነበረ። ከቡድኖቹ መካከል ደግሞ ሊ በጣም እየደከመው ስለነበር መንገዱን ስለሚያውቁት መኪናው ጋር እንዲጠብቁትና እንዲሄዱ ይነግራቸዋል። ጓደኞቹም ብዙም ሳያስቡበት ታች እንደሚጠብቁት ነግረውት ጉዟቸውን ይጀምራሉ። ቡድኖቹ ከተከፋፈሉ ከተወሰኑ ሰዓታት በኋላ ሊን ከጀርባ ትተውት የወረዱት ጓደኞቹ በጣም እየተጓዙ መሆናቸውን ይገነዘቡና ጓደኞቹም ባሉበት ቆመው ሊን መጠበቅ ይጀምራሉ። እስካሁን ግን በሚገርም ሁኔታ አንድም ሰው ሲወጣም ሲወርድ አላዩም። ጓደኞቹ ይህንን ሁሉ ጊዜ ቢጠብቁትም ሊ የትም ሊገኝ አልቻለም። በዚህም አንደኛው ጓደኛው በጣም ስለተጨነቀለት ለቀሩት ጓደኞቹ እዚህ እንዲጠብቁትና የተወሰነ ወደ ላይ ወጥቶ ሊን ይዞት እንደሚመጣ ይነግራቸዋል። በዚህም ይህ አንደኛው ጓደኛው ተራራውን መውጣት ጀምሮ ሳያስበው በጣም ብዙ ርቀቶችን ይጓዛል። ይህንን ሁሉ ሰዓትም ሊን ካሁን አገኘሁት እያለ ተስፋ እያደረገ ነበር ሲጓዝ የነበረው። ነገር ግን እስካሁን ድረስ ሊን የትም ሊያገኘው አልቻለም። ጓደኛውም ሳያስበው ለሰዓታት ነበር ሲጓዝ የነበረው። በዚህ ወቅት ግን እየጨለመም ስለነበር ጓደኛው የግድ ወደታች መውረድ ነበረበት። ምናልባትም ሊ ሌላ መንገድ ተጠቅሞ ወደ ታች ቀድሞ ይደርሱ ይሆናል ብሎ በማሰብ ጓደኛው ብዙም አላሰበበትም ነበረ። በዚህም ይሄ ጓደኛው ዞሮ ወደ ታች በመውረድ የቀሩትን ጓደኞቹን ያገኛቸውና ተያይዘው ወደ መኪናው ይደርሳሉ። እንደደረሱ ግን ሊን እዛ እናገኘዋለን ብለው ነበር ያሰቡት። ነገር ግን አላገኙትም። ቀኑም ደግሞ በመጨለሙ ጓደኛማቾቹ ትልቅ ችግር መፈጠሩን የተገነዘቡት በዚህ ወቅት ነበረ። ተመልሰው እንዳይፈልጉት ደግሞ ሙሉ በሙሉ በመጨለሙ ፍለጋቸውን ከባድ ያደርግባቸዋል። በዚህም ጓደኛማቾቹ ወደ መኪናው በመግባት አስነስተው ቅርብ ወዳለ ፖሊስ ጣቢያ ያመራሉ። ከዚህ በመቀጠል ብዛት ያላቸው የሚመለከታቸው አካላቶች ተራራው ላይ በመበተን ሊን መፈለግ ይጀምራሉ። አንድ ሙሉ ሳምንት ያ ሁሉ ህዝብ ሊን ቢፈልጉትም
የትም ሊያገኙት አልቻሉም። በዚህም ፖሊሶቹ ተስፋ ቆርጠው ፍለጋቸውን ለማቋረጥ ይገደዳሉ። ጓደኞቹ፣ ቤተሰቦቹ እንዲሁም ሊን የሚያውቁት የቅርብ ሰዎች በሙሉ ሊ የት ሄደ የሚል ትልቅ ጥያቄ ይፈጠርባቸዋል። በተለይ በህይወት ይኑር ይሙት ያላወቁት ቤተሰቦቹ ሞቷል ብለው እንኳን ቀብር ለመፈጸም ምንም ተጨባጭ መረጃ አልነበራቸው። ነገር ግን ቀናቶች ወደ ሳምንታት፣ ሳምንታቶቹ ወደ ወራት ተቀይረው ሊ ከጠፋ 4 ወራት ያልፋሉ። በዚህ ወቅት ነበር ሁለት ቱሪስቶች ተራራውን እንደሌላው ጊዜ በሚወጡበት ወቅት የሊን አስክሬን ያገኙት። ይህ ዜና ለሊ ቤተሰቦችና ጓደኞች ቢያስከፋቸውም ቢያንስ ግን ስለተፈጠረው ትክክለኛ ነገር እንዲያውቁ ይረዳቸዋል። ነገር ግን ፖሊሶች ሊ የሞተበትን ምክንያት ለማጣራት በሚሞክሩበት ወቅት ብዙ ግራ የሚያጋቡ ነገሮችን ያገኛሉ። አንድ፣ የአስክሬን ምርመራው ሲደረግለት የሞቱን መንስኤ በምንም ሊያገኙት አልቻሉም። ሁለት ደግሞ ሞቶ የተገኘበት ቦታ ላይ በጀርባው ተደግፎ ተቀምጦ ነበር። ከአጠገቡ ቦርሳ ነበር። ምንም የተሰረቀው ነገር አልነበረም። ሲሞትም በተቀመጠበት በዛው የሞተ ነበር የሚመስለው። ምርመራው ምንም በሽታ እንደሌለበት እንዲሁም ጭንቅላቱ ላይም ሰውነቱ ላይም ምንም አይነት ምት እንዳላስተናገደ ያመላክታል። ለማረፍ በተቀመጠበት ነበር በዛው ህይወቱ ያለፈው። እንደው ምናልባት በረሃብ ምክንያት ሞተ እንኳን እንዳይባል ቦርሳ ውስጥ በቂ ምግብ ነበረው። እዛች አካባቢ ሲደርስ ግን ህይወቱ ያልፋል። ሊ ህይወቱ አልፎ ከተገኘ በኋላ ቡድኖቹን ፎቶ ሲያነሳቸው የነበረው አንደኛው ጓደኛቸው የተነሱትን ፎቶ ወስዶ ያሳጥበዋል። እያንዳንዱን ፎቶዎች ተመልክቶ የሊ ፎቶ ላይ ሲደርስ ግን የተመለከተውን ነገር ማመን አልቻለም። ሊ በዛ ቀን የተነሳው ፎቶ ይሄ ነበረ። ፎቶውን ቀረብ ብላችሁ ካያችሁት ግን ከላይ የሆነ ሰው ቆሞ በግልጽ ሊንና ጓደኞቹን እየተመለከታቸው ነበረ። መጀመሪያ ላይ ካስታወሳችሁ ግን ተራራው ላይ ከነሱ በስተቀር አንድም ሰው እንዳላዩ ነግራችሁ ነበር። ቀይ ጃኬት ለብሳ ወደ እነሱ ስትመለከት የነበረችዋን ሴት ደግሞ በምንም ታምር አላዩአትም ነበረ። እቺ ሴት ታዲያ ከሊ በስተቀር የትኛውም ፎቶ ላይ አልነበረችም። የሊ ፎቶ ላይ ብቻ ነበረች። ታሪኩን ይበልጥ አስፈሪ ያደረገው ነገር ደግሞ ይሄ ተራራ አንድ የሚወራበት ወሬ ነበረ። እዚህ ተራራ ላይ ብዙ መንፈሳዊ ስርዓቶች እንደሚታዩና ከስንት አንዴም ሃይክ ለማድረግ የሚመጡ ሰዎች ያለምንም ምክንያት ህይወታቸው እንደሚያልፍ ነበር የሚወራው። በዛችው ቀንም ሊ የዚህ ጥቃት ሰለባ ይሆናል። ዲሴምበር 1 1999 ዓ.ም ሊሃው የተባለ ወጣት የሬስቶራንት ባለቤትነት ስራውን እየተቆጣጠረ ባለበት ወቅት በድንገት አንድ ደንበኛ ከመቀመጫው በመነሳት በኃይለኛ ቁጣ መጮህ ይጀምራል። የሬስቶራንቱ ባለቤት እንዲመጣ እየተጣራ ነበረ። የሬስቶራንቱ ባለቤትም ማናጀርም የነበረው ሊ ምን እየተፈጠረ እንደሆነ ለማጣራት ከቢሮው በፍጥነት ይወጣል። እየጮኸ ወደ ነበረው ደንበኛቸው በደረሰበት ወቅት ከስተመሩ በንዴት ጠረጴዛውን ደጋግሞ እየደበደበው ነበረ። የቀረበለት ምግብ በጣም ከመዘግነኑ የተነሳ እንስሳቶች እንኳን ቢቀርብላቸው እንደማይበሉት ይናገራል። ሊ ይህን እንደሰማ ውስጡ በጣም ነበር የደነገጠው። ምክንያቱም ከደንበኞቹ እንደዚህ አይነት አስተያየት ሲቀርብለት ዛሬ ብቻ ለ10ኛ ጊዜ ነበረ። እነዚህ አስተያየቶች በላይ ስለነበር እየተሰጡት የነበሩት ወደ ሼፉ ሄዶ ምን እየተፈጠረ እንደነበር ራሱ ለመጠየቅ ምንም ጊዜ አልነበረውም። ሊም ወደ ደንበኛው ሄዶ ይቅርታ ከጠየቀው በኋላ ለምግቡ እንደማያስከፍለው በትህትና ይነግረዋል። ደንበኛው ከወጣ በኋላ ሊ ሬስቶራንቱን ሲመለከት በተለምዶ ብዙ እንግዶችን ያስተናግድ የነበረው ይሄ ቤት ሙሉ በሙሉ ባዶ መሆኑን ያስተውላል። ሊ ለቢዝነሱ በጣም በመስጋቱ በኋላኛው በር በኩል አድርጎ ወደ ኪችኑ በመግባት ሼፉን ምግብ እየሰራ ያገኘዋል። ሊ በሰዓቱ ለሬስቶራንቱ ቢዝነስ በመስጋቱና ስለተፈጠረው ነገር ምንም መረጃ ባለማግኘቱ ሼፉ ላይ መጮህ የጀመረው ልክ እንደገባ ነበረ። ዛሬ ሲሰራቸው የነበሩት ምግቦች ደንበኞቻቸው ለማየት እንኳን የተጠየፉት ደና ምክንያት ኖሮት እስካላስረዳው ድረስ ዛሬውኑ ከስራ እንደሚያባረው ይነግረዋል። ሼፉ ግን እየከተፈበት የነበረውን ቢላ በማስቀመጥ ምግቡ ለሱም ጥሩ ጣዕም እንዳልነበረውና የተጠቀማቸው ግብአቶች ደግሞ በሙሉ ንጹህና አዲስ መሆናቸውን ያስረዳዋል። ነገር ግን እዛው አካባቢ የሚሰሩትን ሌሎች ሼፎችን ሲጠይቃቸው ሁሉም ሬስቶራንቶች ተመሳሳይ ቅሬታ እየቀረበባቸው እንደነበር ይነግረዋል። እነሱም ግን ምን ተፈጥሮ እንደሆነ ማወቅ አልቻሉም። ችግሩ ምንም ይሁን ምንም ግን እዛው አካባቢ የነበሩትን ሬስቶራንቶች በሙሉ ነበር እያጠቃቸው የነበረው። በዚህም ሊ በነጋታው እዛው አካባቢ የነበሩትን የሌሎች ሬስቶራንቶችን ማናጀሮች ስለተፈጠረው ነገር ሊያዋራቸው ይወጣል። እነዚህን ማናጀሮች ካናገረ በኋላም ሁለት ነገሮች ላይ ድምዳሜ ይደርሳል። አንድ፣ ጎረቤት የነበሩትም ሬስቶራንቶች ተመሳሳይ ችግር እያጋጠማቸው ነበረ። ሁለት ደግሞ እነዚህ ሁሉ ሬስቶራንቶች ከአንድ ድርጅት የሚጠቀሙት አንድ ተመሳሳይ ግብአት ነበረ። በዚህም እያጋጠማቸው ያለው ችግር በዚህ አንድ ግብአት እንደሚሆን በማመናቸው ወደ ግብአቱ አቅራቢ ደውለው ችግሩን ለማጣራት ይወስናሉ። የዛን ቀን ከሰዓት ላይ ያንግ ዌሾ የተባለ የጥራትና የምግብ ተቆጣጣሪ ሰራተኛ የስልክ ጥሪያቸውን በመቀበል ችግር እየፈጠረ ነው የተባለውን ግብአት ለማጣራት ምርመራውን ይጀምራል። ያንግ በእርግጥ ወደ ቦታው ሲደርስ ምን መጠበቅ እንዳለበት ራሱ አላወቀም።
ምክንያቱም ድርጅታቸው ስራ ከጀመረበት ዕለት ጀምሮ የትኛውም ሬስቶራንት ለግብአታቸው ቅሬታ አቅርቦ አያውቅም። ምክንያቱም ጥራቱን የጠበቀ ግብአት ነበር ሲያቀርቡ የነበሩት። ነገር ግን የሚፈጠረው አይታወቅምና ምናልባት አይጦች ገብተው በክለውት ሊሆን እንደሚችል ነበር የገመተው። በዚህም ያንግ ግብአታቸውን ወደሚያስቀምጡበት ድርጅታቸው ያመራል። በአቧራ የተሸፈነውን መሰላል በመውጣት ወደ መጨረሻው የህንጻቸው ጫፍ ይደርስና አንድ በር ከከፈተ በኋላ ወደ ውስጥ ይገባል። ውስጡ ጨለማ ስለነበር ባትሪውን አውጥቶ ያበረዋል። ያንግ በግብአታቸው ውስጥ ቢከፋ አይጥ እመለከታለሁ ብሎ ጠብቆ ነበረ። ሙሉ ግብአታቸው ውስጥ ግን ምንም አልተመለከተም ነበር። ነገር ግን አንድ ትልቅ ቦርሳ ይመለከታል። ይሄ ቦርሳ እዚህ ግብአት ውስጥ መገኘት ያልነበረበት ቦርሳ በመሆኑ ያንግ ወደ ቦርሳው በመጠጋት ቦርሳውን ነካ ማድረግ ሲጀምር የሆነ ነገር ከውስጡ ይወድቃል። ያንግ በዚህ ወቅት ምን እንደተመለከተ ራሱ ጭንቅላቱ ምንም ሊቀበለው አልቻለም። ነገር ግን ራሱን አረጋግቶ ወደ ቀልቡ ከተመለሰ በኋላ ቀጥ ብሎ ወደ ከተማቸው ፖሊስ ጣቢያ ነበር ያመራው። ሊን ጨምሮ እዛው አካባቢ ላይ የነበሩት ሬስቶራንቶች ሲጠቀሙት የነበረው ተመሳሳይ ግብአት ለካ ውሃቸውን ነበረ። ያንግም ወደ ውሃ ማጠራቀሚያ ታንከራቸው በወጣበት ወቅት ካገኘው ቦርሳ ውስጥ ሲወድቅ የተመለከተው ነገር የሰው ጭንቅላት ነበረ። ይህም ማለት ለ2 ሳምንታት እዛው አካባቢ የነበሩት ሬስቶራንቶች በሙሉ ምግባቸውን ሲያበስሉ የነበሩት በሰው አስክሬን በተበከለ ውሃ ነበረ። ፖሊሶች በምርመራቸው 3 ሌቦች አንድ ሰውዬ ላይ ዝርፊያ ከፈጸሙ በኋላ ከሌላ ከተማ አምጥተውት አስክሬኑን እዚህ እንደጣሉት ያረጋግጣሉ። 3 ወንጀለኞችም በቁጥጥር ስር ከዋሉ በኋላ ጥፋተኛ ሆነው በመገኘታቸው የሞት ፍርድ ይፈረድባቸዋል። የዛሬው እውነተኛ ታሪካችን ይህንን ይመስል ነበረ። እንደወደዳችሁት አልጠራጠርም። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።